በኢትዮጵያ ውስጥ ብዙ ሰዎች ቡና ለጤና ጎጂ ነው ብለው ያምናሉ። የደም ግፊት እንደሚጨምር፣ ልብን እንደሚጎዳ ወይም ለጭንቀት እንደሚዳርግ ያስባሉ። እውነታው ግን በትክክለኛው መንገድ ከተጠጣ ቡና ከብዙ በሽታዎች ሊጠብቃችሁና እድሜያችሁን ለማራዘም ሊረዳችሁ ይችላል። አብዛኞቹ ሰዎች ቡና ችግር ያመጣል ብለው ያስባሉ። ከፍተኛ የደም ግፊት፣ የልብ ችግር፣ ጭንቀት እንዲሁም እንቅልፍ ማጣት። ነገር ግን በዚህ አመለካከት ውስጥ አንድ ትልቅ ችግር አለ። ጥናቶች ቡና ጤናማ ነው ሲሉ ሁሉንም የቡና አይነቶች አንድ ናቸው ማለት አይደለም። እንዲሁም እናንተ የምትጠጡት ቡና ከሌላ ሰው ቡና ጋር ሙሉ በሙሉ የተለየ ሊሆን ይችላል። ለምሳሌ እናንተ በጣም ጠንካራ ኤስፕሬሶ ልትጠጡ ትችላላችሁ። ጎረቤታችሁ ደግሞ ትኩስ የጀበና ቡና ሊጠጣ ይችላል። እነዚህ አንድ አይደሉም፣ ተመሳሳይም የጤና ጥቅሞችን አይሰጡም። ቡና ክሎሮጄኒክ አሲድ የተባለ በጣም ኃይለኛ አንቲኦክሲዳንት ንጥረ ነገርን ይዟል። ይህ ንጥረ ነገር ምን ያደርጋል? ሰውነታችሁ አውቶፋጂ የተባለውን ሂደት እንዲጀምር ይረዳዋል። ይህንን በቀላሉ ለመረዳት ሰውነታችሁን እንደ አንድ ቤት አድርጋችሁ አስቡት። አውቶፋጂ ማለት ሰውነታችሁ ያረጁና የተሰባበሩ የቤት ዕቃዎችን፣ የፈረሱ ግድግዳዎችንና አቧራዎችን ጠራርጎ እንደማውጣት ማለት ነው። ይህ የማጽዳት ሂደት ሴሎቻችሁ ጤናማ ሆነው እንዲቆዩና ራሳቸውን እንዲጠግኑ ይረዳል። ቡና ረጅም ዕድሜ ለመኖርና ከስኳር በሽታ ራስን ለመጠበቅ፣ ከጉበት በሽታ፣ ከድብርት እና እንደ አልዛይመር ካሉ የአእምሮ ህመሞች እንደሚከላከለን ጥናቶች ያሳያሉ። ይህንን እንዲያደርግ የሚያስችለው ደግሞ ይህ ኦቶፋጂ የተባለውን ሂደት በሰውነታችን ውስጥ መቀስቀስ መቻሉ ነው። በአሜሪካ የተደረጉ ጥናቶች እንደሚያሳዩት እዛ ሀገር ውስጥ የሚገኝ እያንዳንዱ አዋቂ በቀን 3 ሲኒ ቡና ቢጠጣ በሽታን በመከላከል ብቻ ጤናማ የህይወት ዓመታትን ማትረፍ እንደሚቻል ያሳያሉ። እናንተ በቀን ስንት ሲኒ ቡና ትጠጣላችሁ? ኮሜንት ላይ አሳውቁኝ። አሁን አንድ አስደንጋጭ እውነትን ልንገራችሁ። ሳይንቲስቶች ከ100 በላይ የተለያዩ የቡና አይነቶችን መርምረዋል። ኤስፕሬሶ፣ ካፒቺኖ፣ ኢንስታንት እና ትኩስ ተፈልቶ የቀረበ ቡናን ምን እንዳገኙ ታውቃላችሁ? በእነዚህ የቡና አይነቶች መካከል ያለው የክሎሮጄኒክ አሲድ ጠቃሚው አንቲኦክሲዳንት መጠን እስከ 30 እጥፍ ልዩነትን አሳይቷል። እንዲሁም አንዳንድ ቡናዎች ውስጥ አንቲኦክሲዳንት በጭራሽ የለም ማለት ይቻላል። ሌሎቹ ደግሞ በዚህ ንጥረ ነገር የተሞሉ ናቸው። ትልቁ የሚያስገርመው ግኝት ደግሞ የታዋቂው የስታርባክስ ቡናዎች የአንቲኦክሲዳንት ይዘታቸው በጣም ዝቅተኛ ሆኖ መገኘቱ ነው። ለምን ካላችሁ ምክንያቱም አቆላላችን ትልቅ ሚና ስላለው ነው። ቡናን በጣም አጥቁሮ መቁላት አንቲኦክሲዳንቶችን ያጠፋል። በጣም ጠቁሮ በተቆላ ቡና ውስጥ እስከ 90% የሚሆነው ክሎሮጄኒክ አሲድ ሊጠፋ ይችላል። መካከለኛ ወይም ቀለል ያለ አቆላል ግን ብዙ አንቲኦክሲዳንቶችን ይይዛል። ስለዚህ ያ ጠንካራና መራራ ስለሆነ ኃይለኛ ነው ብላችሁ የምታስቡት ቡና ለጤናችሁ ግን በጣም ደካማው ሊሆን ይችላል። ብዙ ሰዎች የሚሰሩት ትልቁ ስህተት ደግሞ እዚህ ጋር ነው። ቡናቸው ላይ ወተት ወይም ክሬም መጨመር። ወተት በቡና ውስጥ ያለውን አንቲኦክሲዳንቶችን አጣብቀው የሚይዙና በአንጀታችን ውስጥ አብዞርብ እንዳይደረግ የሚያደርጉ ፕሮቲኖች አሉት። ቡና በኮሌስትሮል ላይም ተጽዕኖ ሊኖረው ይችላል። ካፌስቶል የተባሉ ሁለት ንጥረ ነገሮች
በተፈጨ ቡና ጥቃቅን ቅንጣቶች ውስጥ ይገኛሉ። እነዚህ ንጥረ ነገሮች ደግሞ ኮሌስትሮልን ሊጨምሩ ይችላሉ። በወረቀት ፊልተር የተጣራ ቡና ግን እነዚህን ኮሌስትሮልን የሚጨምሩትን ንጥረ ነገሮች ያስወግዳል። ይህም ኮሌስትሮል እንዳይጨምር በማድረግ ለልባችሁ የበለጠ ደህንነቱ የጠበቀ ቡና ያደርገዋል። እናንተ ወይም ቤተሰባችሁ ከፍተኛ ኮሌስትሮል ካለባችሁ ወደ ፊልተር ቡና ለመቀየር ሞክሩ። ቡናን የምታፈሉበት መንገድም በአንቲ ኦክሲዳንት መጠኑ ላይ ተጽዕኖ አለው። ፊልተር የተደረገ ቡና ከኤስፕሬሶ የተሻለ ክሎሮጄኒክ አሲድ አለው። በቀዝቃዛ ውሃ የሚዘጋጅና በትኩስ ውሃ የሚፈላ ቡና መካከል ግን ልዩነት የለም። ሁለቱም ተመሳሳይ ናቸው። ስለዚህ ቡናን ለመጠጣት በጣም ጤናማውን መንገድ ጠቅለል አድርገን ስንመለከተው ቀለል ያለ ወይም መካከለኛ አቆላልን ምረጡ። በጣም የጠቆረን ቡና አትጠጡ። ቡናችሁ ላይ ወተት አትጨምሩ። ለኮሌስትሮል ደህንነት ሲባል በፊልተር የተጣራ ቡናን ተጠቀሙ። እና በዚህ መንገድ የተዘጋጀ ቡና ለጉበት፣ ለአእምሮ፣ ለስሜት እና ለእድሜ መራዘም ይረዳል። አሁን አንድ ጥያቄ ልጠይቃችሁ። ቡና በእርግጥ እድሜን ለማራዘም የሚረዳ ከሆነ እና ከነዚህ በሽታዎች የሚጠብቀን ከሆነ ሁሉም ሰው መጠጣት አለበት ማለት ነው ወይስ ቡናን ሊያስወግዱ የሚገባቸው ሰዎች ይኖሩ ይሆን? የእናንተን ግምት ኮሜንት ላይ ጻፉልኝ። እንዲሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ፣ ምክንያቱም በሚቀጥለው ቪዲዮአችን ለዚህ ጥያቄ መልስ እንሰጣለን። እንዲሁም ቡና በእርግጥ ለማን እንደሚጠቅምና ማን ጥንቃቄ ማድረግ እንዳለበት እንመለከታለን።